ሰላም ሰላም ውድና የተከበራችሁ የሰው ሚዲያ ቤተሰቦች የሰው ሚዲያ ከሰው የመነጩ ሰውኛ ሐሳቦችን በሰው አዘጋጅቶ ለሰው የሚያቀርብ የእናንተው ሚዲያ ነው። እኔ ጋዜጠኛ ኃይለሉ ምስጋናው ከእናንተ ጋር ቆይታ አደርጋለሁ። እናንተም ላይክ፣ ሰብስክራይብ፣ ሼር እና ኮሜንት ማድረጋችሁን አትርሱ። በአዲስና ወቅታዊ ጉዳይ ተመልሰናል ማለት ነው። እንግዲህ ከሰሞኑ እንደሚታወቀው አንድ ብሩክ የሚባል ድምፃዊ ወይም ደግሞ ሙዚቀኛ ለድምፃዊት ቬሮኒካ አዳነ ዘፈን ዘፍኖላት ፍቅሩን የሚገልጽ ዘፈን ዘፈንኩላት ብሎ በእግረኛው ፖድካስት ላይ ቀርቦ አይተናል። ኑሪ እልፍ ዓመታት ሆነሽ ለዓለም ክስተት ሊቁ እየተቀኘ ቅኔውን ያናዘው ድምፅ አጃቢ ሆኖ መሰንቆም በተረው ኑሪ እልፍ ዓመታት ስወድሽ ሁል ጊዜ ጀግና ብልሻንዴ ብዬሻንዴ ጀግና ብዬሻንዴ ቬሮኒካ እርግብ መልኳ በቃ አለቀ። ሳይ ጠርታ ነው አንተ ሄደህ ነው? ግን ጠርታ ነው እኔ ያልኩባት ማለት ራሷ ናት የጠራችኝ። ሄደ ጭራሽ በህይወት ያስቢው ማለቅ ነገር እኮ ነው። እስኪ ብሩኬ እኔ ዛሬ በጣም ደስ ብሎኛል። ቬሮኒካ ስለተነሳችው እንግዲህ መነሻ ያደረገው ደግሞ በህልሜ አያት ነበር። እንደማንኛውም ሰው አደንቃታለሁ፣ በስራዋ ወዳታለሁ፣ ከማድነቅ አልፎ ብሎ ለሷ ይገልጽልኛል ያለውን በሙዚቃ ገልጿል ሐሳቡን ማለት ነው። እኛ እዚህ ላይ ግን ማለት የፈለግነው የመጀመሪያው ነገር እንደ ሰው የሰው ልጅ የሚያስበውን ነገር ደጋግሞ የሚያስበውን ነገር ሌሊት የማየት ልማድ እንዳለው ከማሰብ አንፃር ያ ነገር ፍቅር ሆኖ ሊቀየር ይችላል የሚለውን መመርመር እንፈልጋለን፣ ማሳየትም ይጠበቅብናል ማለት ነው። ምክንያቱም አንዳንድ ሰዎች ህልም ይሉታል ወይም ደግሞ ሐሳባዊ ህልም ይሉታል፣ አንዳንድ ሰዎች ደግሞ ቅዠት ይሉታል። እኔም ቅዠት በሚለው እስማማለሁ በብዛት። ቀን አብዝተን ደጋግመን ያሰብነውን ወይም ደግሞ በረጅም ጊዜ ለወራት፣ ለአመታት፣ ለሳምንታት፣ ለቀናት ደጋግመን ያሰብነውና በህይወታችን ቢሆን ብለን የምንመኘው ነገር በህልም የመምጣት እድሉ በጣም የሰፋ ነው። ብዙ ሰዎች ቀን ሲያስቡት ያዋሉትን ሌሊት ከማሰብ ባሻገር ቀን ሲያወሩት የነበሩትን ሌሊት በእንቅልፍ ልባቸው የሚያወሩ ሰዎች እንዳሉ ይታወቃልና ከዚህ አንጻር አብዝተን ደጋግመን የተመኘነውና ከመመኘት አልፈን ለረጅም ሰዓት ያሰብነው ነገር ህልም መስሎ ሊመጣ እንደሚችል ከማሰብ አንጻር እኔ ህልም ሳይሆን ልለው የምችለው ማሰብ ነውና የግል እይታ አይደለም። እኔም ሰው ነኝ፣ እንደማንኛውም ሰው አስባለሁ። ያሰብኩት ነገር ደግሞ ገጥሞኝ ሊያውቅ ይችላል። በህልሜ እንደዚህ ቢሆንልኝ ብዬ የምመኘው በህልሜ ይመጣልና ስለዚህ ከዛ አንጻር በህልም የሚባለው ነገር ስተኛ ማለት ነው። በእንቅልፍ ወይም ደግሞ በሰመመን ዓለም እንቅልፍና ሰው የሚባል ነገር ይገልጻሉ አንዳንድ ሰዎች። በውንና በእንቅልፍ መካከል ባለንበት ሁኔታ ውስጥ የሚከሰት ነው። ከዚያም ባሻገር ግን ሰዎች እየተነጋገሩበት ያለው በማህበራዊ ሚዲያ ከሙዚቃው ግጥም ባሻገር የኪነ ጥበባዊ ይዘቱንና ከዛም ባሻገር ወደ ሚዲያ ለመምጣት ያለውን ፍላጎት ከማሳየት አንጻር በቲክቶክ እየተነጋገሩበት አንዳንዶቹም እንደ መቀለጃ አይተውታል። በእርግጥ የአንዳንዶቹ መቀለጃ ምክንያት ምንድነው ብለን ካሰብን ከኪነ ጥበባዊ ይዘት አንጻርና ከድምፃዊነት አንጻር ልጁ ለድምፃዊነት ብቁ አይደለም፣ አልነበረበትም፣ ግጥሙን ቢያደርሳት ይሻል ነበር የሚሉ ሰዎች ያሉ በመሆናቸው ነው። እኛ ግን ከዛም ባሻገር የልጁ ድምፃዊ መሆን አለመሆን እንግዲህ እሱን ለኪነተኞች ማለትም ለሙዚቀኞች እንተዋለን። እነሱ በጥበባቸው ዓለም ይዳኙታል፣ አይመለከተንም። እንደ ሰው ሚዲያ ግን በሰውነታችን ደጋግመን ያሰብናቸው፣ በሰውነታችን ደጋግመን አብዝተን የተመኘናቸው፣ በሰውነታችን ቢሆኑልን ብለን ከኛ ጋር ያቆራኘናቸው ነገሮች በሌሊት ተኝተን ሊያጋጥሙ እንደሚችሉ ከማሰብ አንጻር ይህ ነገር ደጋግሜ ከማሰብ የመጣ ነው ብሎ ማመኑ ተገቢ ነው ብዬ አስባለሁ። ወደ ማህበራዊ ሚዲያ ወደ ህዝብ ፊት ከመምጣት ወደ አደባባይ አውጥቶ ነገሩን ከማስጣት በፊት መመርመር ቢለመድ ጥሩ ነው። አንዳንድ ጊዜ የሰው ልጅ በእርግጥ ፍላጎትን ሳይገድቡ መግለጽ ጥሩ ሊሆን ይችላል። ምናልባትም መፍትሄ የለውም ብለን ባሰብነው ነገር ላይ መፍትሄ ልናገኝበት ስለምንችል፣ ከዚያ በተቃራኒው ጀርባውን ስናየው ግን እያንዳንዱን ጉዳይ የሚሰማንን ስሜት ሁሉ ወደ አደባባይ ባወጣነው ቁጥር እኛነታችንን እየጣልን ከሰውነት መስመር እየወጣን ከማህበረሰባዊ እሴት እያፈነገጥን ትክክለኛ አሳቢያችንን እየጣልን የኛ ባልሆነ ነገር እየተገለጠን የመምጣት አባዜ ይዘንና እኛነታችንን እናጠዋለን። ወይም ደግሞ የኛ የሆነው የምንታወቅበት ጠባያችን፣ የምንታወቅበት ችሎታችን፣ የምንገለጥበት እኛነታችን ሰዎች ከኛ የሚጠብቁትን የምንጠበቅበትን
አቅማችን ጥለን የሌሎችን አቅም በመመኘት ውስጥ ራሳችንን እንረሳለን ማለት ነው። ስለዚህ እንደነዚህ አይነት አብዝቶ ከመስራት ይልቅ አብዝቶ ከመመኘት፣ አብዝቶ ከማሰብ አልፎ ከመተግበር ይልቅ አብዝቶ ከማሰብ፣ እንደዚሁ ብዙ በመጨነቅ ነገሮችን ለማግኘት ከመጣር ይልቅ ጥቂት አስቦ ብዙ በመስራት ሊቀየሩ የሚችሉ ነገሮችን ከማሰብ አንጻር። ሌላው ደግሞ ምንድነው አንዳንድ ጊዜ የሰው ልጅ በሰዋዊ ተፈጥሮ ማንም ዝና ስላለው፣ ስልጣን ስላለው፣ ገንዘብ ስላለው አይፈቀርም ማለት አይቻልም። ማፍቀር መብቱ ነው። ማፍቀር ተፈጥሯዊ መብቱ ነው። መብቱ ብቻ ሳይሆን ሰዋዊ መብቱ ነው። ሰው ነው፣ ሰው ናት። ቢያፈቅራት አይገርምም። አፍቅሯት ከሆነ ማግኘት አለማግኘት ደግሞ የሁለቱ ፈቃድ ነው። አሁን ከፈቃድ ባሻገር ግን እንደ ሰውነት ስናየው ብዙን ጊዜ አብዝተን የምንመኘው ነገር በህይወታችን ላይ ከተሳካ ጥሩ ነገር እንደሚያመጣ ሁሉ ካልተሳካ መጥፎ ጠባሳ እንደሚያስቀምጥ ማሰብ አለብን እና በዚያ ልክ የምናየው። ከዛም ባሻገር እኛ ስለወደድ ነው፣ እኛ ስለተመኘ ነው። ማህበራዊ ሚዲያው እንደ አማራጭ ጥሩ ነገር ጥሩ እድል ስላመጣ በዚህ ዘመን እያንዳንዱን ውስጣችንን አውጥተን በጣልነው ቁጥር ከመገምገም ትዝብት ውስጥ ከመውደቅ እኛነታችንን ከመጣል ራሳችንን ከማስናቅ ባሻገር መፍትሄ ላናገኝበት እንደምንችልም ማወቅ ያስፈልጋል ብዬ አስባለሁ። ለምን ቢባል እኛ የመጣንበት መንገድ አንዳንዴ አፍቃሪዎችም ሆነን ፍቅርን የተረዳንበት መንገድ፣ አፍቃሪዎችም ሆነን ፍቅርን ለሌሎች ያስረዳንበት መንገድ፣ አፍቃሪዎችም ሆነን ፍቅርን ለሌሎች የምናሳይበት መንገድ ልክ ባለመሆኑ ምክንያት ብቻ ልንነቀፍ እንችላለን። ያ ደግሞ በህይወታችን ስብራት እንዲያጋጥመን ሊያደርግ ይችላልና ስለዚህ እኛ የምናውቀውን የውስጣችንን ስሜት ለሌሎች ከማብራራታችን በፊት እኛ በዛ ስሜት ላይ ምን ያህል እርግጠኞች ነን የሚለውን በደንብ ማየት ብንችል አስፈላጊ ነው ብለን እናስባለን። ለምን አሁን እዚህ ላይ የሚመጣው ነገር ምንድነው? ልጁ ከዚህ በፊት ባለው ሁኔታ ብዙ ታዋቂ የሚባል ልጅ አይደለም። እኔ ለምሳሌ በበኩሌ አላውቀውም። በተቃራኒው ደግሞ ተፈቃሪዋ አብዛኛው ሰው የሚያውቃት ነው። በተለይ በኪነ ጥበብ በዘፈኑ በሙዚቀኛነቷ ትታወቃለች፣ በድምፃዊትነቷ ትታወቃለች። ከዛም ባሻገር በምትሰጣቸው አንዳንድ ኢንተርቪዎችና በምትናገራቸው አነጋጋሪ ሀሳቦችም ትታወቃለች። ያ ማለት ተጽዕኖ ፈጣሪ ናት። በአዎንታዊ ባሉታዊ ሊሆን ይችላል፣ በተለያየ ጊዜ በአድናቆት በነቀፋ ሊሆን ይችላል። ብቻ እውቅና ገንብታለች፣ ዝና አላት። እንግዲህ ከዚያም ባሻገር ደግሞ ካለችበት እውቅናና የዝና ጣራ አንጻር ተመዝና ሀብትም ሊኖራት ይችላል፣ አናቅም። አላት ብሎ መደምደም ስለማይቻል እኛ ስላላየን የላትምም አላትም አንልም። ዋናው ነገር ግን በእሷና በሱ መካከል ያለውን ንጽጽር እያነሳ ሰው አሁንም ቢሆን ትክክለኛ ፍቅርን ከማሳየት ባሻገር እንደ አቅምን አለማወቅ፣ እንደ ሌሎች ምናልባትም ሰው በሰውነቱ ተመሳሳይ መሆኑን በመርሳት ምክንያት በእሱና በእሷ ያለው ነገር እንዲሻክርና መነጋገሪያ ከማድረግ ባሻገር ለውጥ ላያመጣለት ነገር ማውራቱ ባሰበበት ባመነበት ነገር ላይ ቀጣይ የሆነ ወጥ የሆነ አቋም እንዳይይዝ ውዝግብ ውስጥ እንዲገባ ያደርገዋል ብለን እናስባለን። እና እኛ እንደ ሰው ሚዲያ የትኛውም ሰው የተሰማውን ስሜት የመግለጽ መብት አለው። የትኛውን ሰው የተሰማውን ስሜት ለመግለጽ ደግሞ የፈለገውን ወደ ሰው ያገናኘኛል ብሎ ያሰበውን አማራጭ መከተል መብት አለው። ነገር ግን እንደ ሰውነታችን ሰው ሁነን በሰዎች መሃል በሰዎች ፊት ስንገለጥ ሰዋዊነታችንን የሚያሳጣና ወደ ኋላ ተሸማቀ እንድንቀር የሚያደርገን ወይም ደግሞ ከምንፈልገው ነገር ወደ ኋላ ፈቀቅ እንድንል የሚያስገድደን ነገር ውስጥ ስንገባ የሚያመጣውን ጥሩ ነገር ከማሰብ ባሻገር መጥፎ ነገር ቢያመጣ እንዴት ነው ልቋቋም የሚችለው የሚለውን ነገር መመርመር መልመድ አለብን የሚል ጥቆማ ለመስጠት ነው። እናንተ ቤተሰቦቻችን ደግሞ ኮሜንት ላይ ከዚህኛው እኛ ካየነው ባሻገር በእሷና በሱ መካከል ያለውን የዝና ልዩነት፣ በእሷና በሱ መካከል ያለውን የእውቅና ልዩነት፣ በእሷና በሱ መካከል ያለውን የድምፃዊነት የኪነ ጥበባዊ ችሎታ ልዩነትም ጭምር መሰረት አድርጋችሁ በዚህ መልክ ደግሞ ብታዩት ብላችሁ የምታስቀምጡልን አስተያየት ካለ መለስ ብለን ለማየት እንሞክራለን። ኮሜንት ላይ አስቀምጡልን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ